አጠያየቅና ጠያቂ ጠፍቶ መልስ የሰርግ ድግስ ሆኖ ቀረ እንጂ ጥያቄማ ነበር። እንዴት መሰል ሁለት ወጣቶች ከዓለማዊ ሕይወት ወደ መንፈሳዊ ሕይወት እንሸጋገር ብለው ጀመሩ ሕይወታቸውን። ከዛ በመሃል የድሮ አመላቸው መጣ። ሲጋራ ማጨስ ፈለጉ። ያው ሰው አይደሉ፣ ምክንያቱም ያደርጉትን ሰው አሰቡና ወደ ትልቁ አባት ጋር ሄዱ። የእምነት አስተማሪ ናቸው። አንደኛው ሄዱና ጌታዬ እየጸለዩ ማጨስ ይቻላል እንዴ አሏቸው። በእግዚአብሔር ጊዜ በፈጣሪ ጊዜ ምን ነው ምን ነካ? አይሆንም በፍጹም አሉት። ለሁለተኛው ጓደኛው ሄዶ ሲነግር ልክ ነህ፣ ጥያቄ አይደለም ስተት አጠያየቅ ነው። እንዴት መሰለ የሚጠየቀው ብሎ ሄደ እሳቸው ጋር። ጌታዬ እያጨሱ መጸለይ ይቻላል እንዴ አላቸው። አሰብ አረጉ። ደግሞ ለፈጣሪ ጊዜ ይመረጣል መጸለይ ይቻላል እንጂ ዋናው ጸሎቱ ነው አሉት። ጉዳዩ ምን መሰለ? ጥያቄ አይደለም ስተት፣ ቅደም ተከተል አለመጠበቅህና አጠያየቅህ ነው። ልክ ነው ልክ አይደለም፣ ስተት ነው ትክክል አይደለም የሚባለው። ይኸውልህ እራበኝ ካልክ አይዞህ ነው የምትባለው። ለምን እራበኝ ስትል ግን የረሃብን ምክንያትና መንስኤ ታገኘዋል። ሞትኩኝ ብትል ቀባሪ ነው የሚመጣል ወዳጄ። እንዴትና በምን ሞትኩኝ ስትል ነው ገዳይህን የምታገኘው። አጠያየቅን ካላስተካከልክ መልስ ልታገኝ ቀርቶ ጥያቄን በአግባቡ የሚሰማ ሰው የለም። እውነቴን ነው። ይኸውልህ ዓለም እንቁልልጭ ትለያለች። በነገታ እንቁልልጭ ትለየለ ነገ ሞት ይዛ ከተፍ ብላ ፍጻሜን ታሳያለች። ይሄ ይሁን ብለህ ተቀበል